አሁን የደረሰን ሰበር ዜና አለ። የኢትዮጵያ ሶማሌ ክልል ፕሬዝዳንት የነበሩት አቶ አብዲ መሐመድ ዑመር በቁጥጥር ስር አሁን ዋሉ። ግለሰቡ አዲስ አበባ አትላስ አካባቢ ከሚገኘው መኖሪያ ቤታቸው ነው ዛሬ በፌደራል ፖሊስ በቁጥጥር ስር የዋሉት። እንደ ፌደራል ጠቅላይ አቃቢ ሕግ ገለጻ አቶ አብዲ መሐመድ ዑመር በሕግ ጥላ ስር ካደረጓቸው የወንጀል ተግባራት መካከል የሰብአዊ መብት ጥሰት፣ የብሔር ግጭት፣ በሃይማኖት መካከል እንዲፈጠር ግጭት ማድረግና በሌሎችም ወንጀሎች ተጠቅሰው ይገኝበታል። ፖሊስ እርሳቸውን ጨምሮም በድርጊቱ ተሳትፏል የተባሉ ሌሎች አካላትን በቁጥጥር ስር እየዋለ መሆኑን ጠቅላይ አቃቢ ሕግ አሁን ያደረሰን መረጃ ያመለክታል። ሰበር ዜና። የኢትዮጵያ ሶማሌ ክልል ፕሬዝዳንት የነበሩት አቶ አብዲ መሐመድ ዑመር በቁጥጥር ስር አሁን ዋሉ። ግለሰቡ አዲስ አበባ አትላስ አካባቢ በሚገኘው መኖሪያ ቤታቸው ነው ዛሬ በፌደራል ፖሊስ በቁጥጥር ስር የዋሉት። እንደ ፌደራል ጠቅላይ አቃቢ ሕግ ገለጻ አቶ አብዲ መሐመድ ዑመር በሕግ ጥላ ስር ካደረጓቸው የወንጀል ተግባራት መካከል የሰብአዊ መብት ጥሰት፣ የብሔር ግጭት፣ በሃይማኖቶች መካከል ግጭት እንዲፈጠር ማድረግና ሌሎችም ወንጀሎች ይገኙበታል። ፖሊስ እርሳቸውን ጨምሮ በድርጊቱ ተሳትፏል የተባሉ ሌሎች አካላትን በቁጥጥር ስር እየዋለ መሆኑን ጠቅላይ አቃቢ ሕግ ገልጿል። ዘገባው የባልደረባችን ጥላሁን ካሳ ነው።